ምዕራፍ 5 የጢሮስ ንጉሥ ኪራም ለአባቱ ለዳዊት በዘመኑ ሁሉ ወዳጁ ስለነበረ ሰሎሞንም በአባቱ ፋንታ ንጉሥ ለመሆን እንደ ተቀባ ሰምቶ አገልጋዮቹን ወደ ሰሎሞን ላከ። ሰሎሞንም ወደ ኪራም እንዲህ ብሎ ላከ። እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለነበረ ጦርነት አባቴ ዳዊት ለአምላኩ ለእግዚአብሔር ስም ቤት መሥራት እንዳልቻለ አንተ ታውቃለህ። አሁንም አምላኬ እግዚአብሔር በዙሪያዬ ካሉት ዕረፍት ሰጥቶኛል፣ ክፉም ነገር የሚያደርግ ጠላትም የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፋንታ በዙፋን ላይ የማስቀምጠው ልጅህ እርሱ ለስሜ ቤት ይሠራል ብሎ እንደ ነገረው ለአምላኬ ለእግዚአብሔር ስም ቤትን እሠራ ዘንድ አስባለሁ። አሁንም ከወገኔ እንደ ሲዶናውያን እንጨት መቁረጥ የሚያውቅ እንደሌለ ታውቃለህና የዝግባ ዛፍ ከሊባኖስ ይቈርጡልኝ ዘንድ አገልጋዮችህን እዘዝ። አገልጋዮቼም ከአገልጋዮች ጋር ይሁኑ፣ የአገልጋዮችህንም ዋጋ እንደ ተናገርከው ሁሉ እሰጥሃለሁ። ኪራምም የሰሎሞንን ቃል ሰምቶ እጅግ ደስ አለው። በዚህ ታላቅ ሕዝብ ላይ ጥበበኛ ልጅ ለዳዊት የሰጠ እግዚአብሔር ዛሬ ይመስገን አለ። ኪራምም እንዲህ ሲል ወደ ሰሎሞን ላከ። የላክብኝን ሁሉ ሰማው። ስለ ዝግባውና ስለ ጥዱ እንጨት ፈቃድህን ሁሉ አደርጋለሁ። አገልጋዮቼ ከሊባኖስ ወደ ባሕር ያወርዱልሃል። እኔም በመርከብ አድርጌ በባሕር ላይ እያንሳፈፍኩ አንተ እስከ ወሰንከው ስፍራ ድረስ አደርስሃለሁ። በዚያም እፈታዋለሁ፣ አንተም ከዚያ ታስወስደዋለህ። አንተም ፈቃዴን ታደርጋለህ፣ ለቤተሰቦቼም ቀለብ የሚሆነውን ትሰጠኛለህ። እንዲሁም ኪራም የዝግባው የጥዱን እንጨት የሚሻውንም ሁሉ ለሰሎሞን ሰጠው። ሰሎሞንም ለኪራም ስለ ቤቱ ቀለብ 20,000 የቆሮስ መስፈሪያ ስንዴ 20,000ም በቤት መስፈሪያ ጥሩ ዘይት ይሰጠው ነበር። ሰሎሞንም ለኪራም በየዓመቱ ይህንን ይሰጥ ነበር። እግዚአብሔርም እንደ ነገረው ለሰሎሞን ጥበብን ሰጠው። በኪራምና በሰሎሞንም መካከል ሰላም ነበረ። በመካከላቸው ቃል ኪዳን አደረጉ። ሰሎሞን ከእስራኤል ሁሉ ገባሮቹን መርጦ አወጣ። የገባሮቹም ቁጥር 30,000 ሰዎች ነበሩ። በየወሩም እያፈራረቀ ወደ ሊባኖስ 10,000 ይልክ ነበር። 1 ወርም በሊባኖስ 2 ወርም በቤታቸው ይቀመጡ ነበር። አዶኒራምም የገባሪዎች አለቃ ነበር። ለሰሎሞንም 70,000 ተሸካሚዎች፣ 80,000 በተራራው ላይ ድንጋይ የሚጠርቡ ጠራቢዎች ነበሩት። ይኸውም በሰሎሞን ሥራ ላይ ከተሾሙት ከ3,600 የሠራተኛ አለቆች ሌላ ነው። ንጉሡም የለዘቡ ታላላቅ ድንጋዮችንና ለቤቱም መሠረት ያልተጠረበውን ድንጋይ ያመጡ ዘንድ አዘዘ። የሰሎሞንና የኪራም አናጢዎች ጌባላውያንም ወቀሯቸው፣ ለመሠረትም አኖሯቸው። ቤቱንም ለመሥራት እንጨቱንና ድንጋዮቹን 3 ዓመት አዘጋጇቸው።